ሰላም ሰላም፣ እንዴት ዋላችሁ? ዛሬ እንግዲህ ቆይ እንስዳት ጧት ላይ ገብቼ ነበር በሽልንክ። አሁን ላይ ልገባ ነበር ባትሪው እንትን አላለኝም። ቪዲዮ ልቅረጽ ብዬ ነው፣ ግን ገደል እንዳይመስላችሁ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ እንትኑ ሰማዩ መሬት ላይ አይመስልም በካሜራው። ወይኔ ግን አሁንም በእግሬ ነው። በባጃጅ ልኔር ነበር የለየልኝ። ሰውነቴ በጣም ስለደከመኝ የለየልኝ ብዬ በእግራችን መጣል። በዚህ ገደሉ ይሄን ይመስላል። አቀበቱ ግን ይሻላል ከቁልቁለቱ። መድኃኒዓለም ምን ነው ሳክ ያስቃል ወይ ነው? እኔ ለራሴ እንትን ብሎኛል። ትደግፈኛለህ እያልኩኝ ጭራሽ ልትሄድ ነው እንደ አንተ ገደው ወይኔ ብላችሁ ስንት ፈረንጅ ሲሄድበት እየዋለ የመረቅ እኔ አቅታኝ። የቀባጡላታላ እንደዚህ አይነት ቦታ አላገኘንም። አንተ ያን ይሻላል ነው ነው። ይሄ ብቻ ነው ሌላ ቦታ አለ? ይሄ ብቻ ነው። እጅሽን አታ የመሬት እግርሽ ያዥ ኋላ ያያርሽ ቁጭ እንደጓለሽ በዚህ እኮ ዱላ እንደደቀሰኝ ቀስ ብሎ እንጨቱ እንዳይገፋ ጫፉ ወደ እንጨት ሄድ። እንጨት አለው ወይ አዙሮ እዙር ተመስገን። እንጨቱ እንዳይገፋ ዳራ እንጨት አለው ወደዚህ እንደሱ አድርገው ወረድ። በዛኛው ግን ቆንጆ ነው። ጧት የመጣንበት መንገድ ቆንጆ ነው። አዎ እና ስነግርሽ እኮ አንቺ በቃ አቀበት ነው እንጂ እኮ ያልከኝ እንደዚህ ቆት አላልከኝም እኮ። ይሄ እኮ ቆት ነው። ምኑ ነው የመጣው? ዱላ ተይ ይመጣል አለመቼው ነው ልቀበል እንዴ? ነይ ወዲህ። አሁን እዚህ ላይ ነው የምትቀበለው? እንዴት ቁጭ ብለው ወረድ፣ ቁጭ ብለው ወረድ። እኔ ችግር የለውም። እኔማ ያደኩበት አይደል ያደኩብኝ ነው። ወይኔ አካሄዴ ላይቭ ልገባ ቪዲዮ ልሰራ ምናምን ነበር፣ ግን ሰውነቴ ረስቶ ስለኖረ ነው መሰለኝ። ፈጣሪ ትዕግስቱን ስጠኝ። ወገቤ ሁሉ ተከተከተ አይገልጸውም። ባሌን ተደግፌ ነው። ወገብሽን እኮ ሁሉንም ነው ይዘሽ መጣሽ። ታዲያ እንኳን ያኖርሽ ነገር እንታጣሽ ወደ ዘለራሲ ደግሞኛል አይደል? ለምን አስቀምጨው ወገት አላልከኝም? ምን እንደ ይደክምሻና አቁማ አይደለ?
ጣቴ የሄድንበት መንገድ ይሻላል። የአሁኑ ግን ቆት አለው። አቀበቱ ራስ ቀጥ ያለ ነው። የእውነትን ማለት እዛ ማዶ ሆኜ ሳይሆን እንደልዳለው ነው የታየኝ። እንትን ሳይሆን ሁኔታውን ሳይሆን ለአንቺም ብዬ ሳይሆን ለኔም ራሱ ጥሩ የሆነው ያን ነው አይደል? ስመጣ በጣም በቀደሞ ይኸው ካሁን በኋላ በባጃጅ ካልሆነ አልነካካትም። ምን እያወቅክ አንድ ቀን ግን ተማሪ ይዤ እመጣለሁ። ምክንያቱም አንተን እሬት ለመውሰድ አሁን ላይ ደግሞ ቦታው ቀዝቃዛ ስለሆነ ነው መሰለኝ ባትሪው ሽው ሽው ነው የሚለው። በፈጣሪ በራሱ የሚመጣው የኔ ባትሪ ምትታረገው ፖላሪ ጌጅ ለዛውም እኮ ዳታውን ዘግቼው ምናምን ግን ምጥጥ አድርጎት አንገድም ላይ ብልገባ እዚህ አፋፉ ላይ ስገባ ሳየው 18% አሁን ሄዷል። አሁን የምፈልገው ምን ታውቃለህ? በቀዝቃዛ ውሃ ገላዬን ነው የሚያጥበኝ ሰው። እኔ አይደለም የማጥበው ያ አጣጥበው ልብሴን ቀይረው ምናምን የሚያስተኙኝ ሰዎች ያስፈልጉኛል። እነ ፋሲካ ይኖራሉ። ፋሲካ ትኖራለህ? ምን አይግድ ነው እጄ አይንቀሳቀስም። ብስክተር ቆርጣለች። ተመስገን። እስከ መቼ ነው የምንደርሰው? አሁን ገና ስንት ሀገር አለ? መኪናውን ይዞ አውራሪስ ሌሊት ሌላ ሰው ጠርቆ ጭኖ ነው የመጣው። ተመልክቶ ያን ጊዜ አሁን አምቡላንስ ይዞ ቆይ ወሰዷት እንዴ። አሁን እነሱ መጥቶ እነሱ ምን ይጓዛሉ ልጆችን እና እነሱ ግን አርብ ነው ሐሙስ አይደል የመጡት? ወላ እንቁላል ምናምን ወግና እና ደግሞ አውራሪስ ምናምን አጓዝ